ሌላው ያው በነገራችን ላይ ማንችስተር ዩናይትድ ማታ 5 ሰዓት ላይ በነበረው ጨዋታ 2-2 ተለያይተዋል። ያው ግልጽ የዳኛ ስህተት በነበረበት ጨዋታ አማድ ዲያሎ ተጠልፎ ማለት ተጠልፎ ሳይሆን ተስቦ በወደቀበት ጨዋታ ግልጽ ፔናልቲ ተከልክለዋል። ቢሆንም ግን ማንችስተር ዩናይትድ አቻ ተለያይተዋል እና ብሩኖ ማታም ፔናልቲ ያስቆጥረዋል። እንግዲህ እነዚህ ነገሮች እያያችሁ ነው ብሩኖ ፈርናንዴዝ ከዲክላን ራይስ ይበልጣል፣ ቁጥሮቹ እንደዚህ ነው የሚሉት ምናምን የምትሉት ነገር በጣም በጣም ማይመችና ጭራሽ ከእውነት የራቀ ወይም ያለማወቅ ብዬ ነው የገመትኩት። ምክንያቱም አንደኛ ብሩኖ ፈርናንዴዝ እና ዲክላን ራይስ የሚወዳደሩበት ቦታ አይደለም። ብሩኖ ፈርናንዴዝ የ10 ቁጥር ተጫዋች ነው። አንዳንዴ ወደ 8 ቁጥር ተመልሶ ይጫወታል። ዲክላን ራይስ ደግሞ የ6 ቁጥር ተጫዋች ነው። ኖርማሊ አርሰናል ያው የ8 ቁጥር ትክክለኛ ተተኪ ባለመኖሩ 8 ቁጥር አድርጎ የሚያጫውተው ተጫዋች ነው። እንደዛም ሆኖ የአርሰናል የመሃል ክፍል ቀጥ አድርጎ የያዘ ተጫዋች ነው ብሩኖ ዲክላን ራይስ ማለት ነው። ስለዚህ የማንቼ ደጋፊዎች በጣም በነገራችን ላይ በጣም ስሜታዊ ናቸው ምለው እኔ በምክንያት ነው። ምክንያቱም ኳስ በእውቀት ሳይሆን በኖርማሊ በጊዜያዊ ስሜት ነው የሚያዩት ብዬ ነው የምረዳው። ምክንያቱም አብዛኛው ሰዓት የማንቼን ደጋፊ ካያቸው አሁን ለምሳሌ ይሄን ቪዲዮ ከመስራቴ በፊት እያንዳንዱ ተጫዋቾች ደጋፊዎች ስታያቸው ልክ በስሜት እየተነዱ ነው ቪዲዮ የሚሰሩት። ልክ ወደ መበሻሸቅ አይነት መበሻሸቅም አይሉትም። አሁን አሞዲር እኔ በጣም ከሚገርመኝ ብዙ ጊዜ የሚለቀው ነገር የሆነ ማይመች ወይም ደግሞ ከእውቀት የመጣ አይደለም የሚለቀው ቪዲዮዎች አብዛኞቹ ማለት ነው። እና እነዚህ አይነት ነገሮች ለማወዳደር ምቹ ያልሆኑ ነገሮች አሉ። በነገራችን ላይ አብዛኛው የማንቼ ደጋፊዎች ለሳምንት አንድ ተጫዋች ማንቼ ቤት ምርጥ ብቃት ካሳየ ከሆነ ተጫዋች ማሳየት አመላቸው ነው። ያኔ በነገራችን ላይ ቡካዮ ሳካን አንዴ ከግሪንውድ አንዴ ከራሽፎርድ ጉንፋን ይዞኛል በነገራችን ላይ እና አንዴ ከራሽፎርድ አንዴ ከግሪንውድ አንዴ ማነው ጀምስ ከሚባል ተጫዋች በቃ ከማያወዳድሩት ተጫዋች የለም። ለትንሽ ለአንድ ሳምንት ብቻ በማንቼ ቤት ጎበዝ ለመባል ለአንድ ሳምንት በቂ ነው። ያ ደግሞ ስሜት ነው እንጂ የተጫዋቹ ኮንሲስታንሲ በደንብ ይታያል። ከብዙ ጊዜ በኋላ ቆይታው እንዴት ነው፣ ተጫዋቹ እንዴት ነው፣ ብቃቱስ ቀጣይነት ያለው ነው ወይ የሚለው ነገር አያዩም። ሲቀጥል ሌላ እሱም ብቻ አይደለም። ለምሳሌ ሴን ላመንስ በመጣ 3 ጨዋታ 4 ጨዋታ ገና እንደጠበቀ ጥሩ ነው እንደተባለ ከራያ ጋር አምጥተው ነው የሚያላትሙት ከእያንዳንዱ ተጫዋች። ኮቢ ማይኖ የሆነ ሰዓት ምርጥ ሲሆን ቶማስ ፓርቴ በቃ የምንም ቶማስ ፓርቴ የለም የሆነ ነገር በጣም ነው የሚገርሙኝ። በነገራችን ላይ እኔ አንዳንዴ ብትረጋጉ ነው ምለው። ምክንያቱም ሌኒሮ በመጣ ሰሞን የተወሰነ 3 ጨዋታ 4 ጨዋታ አድርጎ በቃ ከሳሊባ ይበልጣል ተባለ። ከሳሊባና ከጋብሪ ማጋሊስ ይበልጣል አሉ እና ያ የተጫዋቹ ብቃት አይተው ምናምን ሳይሆን አንድ ቀን ጥሩ ካሳየ፣ በነገራችን ላይ እሱም ብቻ አይደለም እና አንድ ተጫዋች ለምን ያህል ጊዜ ብቃቱን ይዞ የቆየ ተጫዋች ነው። አሁን እያንዳንዱ ተጫዋቾች እነሱ ለአንድ ሳምንት ጥሩ ከሆኑ ማንቼ ራሱ ሌላው ተውት፣ ቲሙን ተውት፣ 3 ጨዋታ ለምሳሌ 3 ጨዋታ ማንቼ ተከታታይ ከቀጣ በቃ የፕሪሚየር ሊግ ዋንጫ የሚበላ ቲም ነው ይላሉ። አሁን እንኳን እኔ በጣም የሚገርሙኝ አሁን በዚህ ሰዓት ማንቼ ልክ 3 ጨዋታ ካሸነፈ ማንቼ ለዋንጫ ነው የሚጫወተው። ይሄ የመጨረሻ የድክመት የእውቀት ማነስ ይመስለኛል። ምክንያቱም በሂሳባዊ ስሌት እንኳን ሲታይ ማንቼ ምንም አይነት አርሰናል ሁሉንም ነጥብ ጣለ እንኳን ቢባል ሌሎች ቲሞች ማንቸስተር ሲቲ 1 ወይም 2 ጨዋታ ከቀጣ ማንቼ ዋንጫ አይበላም። እና እንዴት ቢታሰብ ነው ወይስ እኛ ያልገባን ነገር አለ ነው? ይሄ ነገር በደንብ እኔ ጋፕ ያለባቸው ይመስለኛል። አሁን አሞዲር አለ ለምሳሌ ምንድነው ያለው ያኔ ብሩኖ ፈርናንዴዝ ጥሩ ባልነበረ ሰዓት ቲሙ የሚበጠብጠው አብዛኛው አሞዲርን ብቻ ሳይሆን አብዛኛው የማንቼ ደጋፊ ቲሙ እየበጠበጠው ያለው ብሩኖ ነው እና እንደውም ብሩኖ ፈርናንዴዝን የገዛን ተጫዋች ክለብ ውለታ ውሎልናል ነበር እያሉ የነበረው። አስቡት፣ እዚህ ጋር ነው የማንቼ በስሜት ኳስ ሊያዩ እንደሚችሉ ያየ ነው። ያኔም በነገራችን ላይ ካሉት ተጫዋቾች ምርጥ የነበረው ብሩኖ ነው። ያኔም እኔ እያልኩ ነበረ ከመነጫነጭ ወይም ከባህሪው አንጻር ብሩኖ ምርጥ ተጫዋች ነበር ያኔም።
ያኔ እነሱ እያሉ የነበረው ምንድን ነው? እንደውም አልሂላል መሰለኝ 100 ሚሊዮን ፓውንድ ሰጥተዋል ሲባል እንደውም ውለታ ነው የዋለን፣ ብሩኖ ይውጣልን፣ በ100 ሚሊዮን ፓውንዱ ተጫዋች እንገዛበታለን። ብሩኖ የሚባል ሰው እያንዳንዳቸው በብሩኖ ነበር ቲሙ እየበጠበጠው ያለው ብሩኖ ነው እያሉ እያሽቃበጡ እንትን እያሉ ነበር እና እየተቹት ነበር። አሁን ደግሞ መልሰው ብሩኖ በቃ ከዓለማችን ምርጡ ሚድፊልደር ነው፣ በዓለማችን እንደዚህ ቁጥራን። በጣም የገረመኝ ደግሞ ብሩኖ 100 አሲስት እና 100 ጎል ለመድረስ ከሜሲ እና ከሮናልዶ አስቡት ያመጡበት መንገድ። ሮናልዶ ማድሪድ ከሄደ ጀምሮ ስታቱን ሰሩት። የሜሲ ግን ከባርሳ መቼ ከ17 ዓመቱ ጀምሮ ምንም አይሁን ምንም የማንቼ ደጋፊ እኔ በዚህ ልክ በቃ አናደውኝ አያውቁም። የሚሰሩት ነገር ሁላ አያውቁም ብዬ ነው ያሰብኩት። ምክንያቱም ሜሲ ከ17 ዓመቱ ጀምሮ ነው ስታቱ የሰሩት። ከ17 ዓመቱ ጀምሮ እስከ 100 ጎልና አሲስት እስኪያደርስ ድረስ 300 ምናምን ጨዋታ ጨረሰበት። ብሩኖ 300 ምናምን ነው። ስለዚህ ብሩኖ ይሻላል አይነት ነገር ነው የነሱ። ብሩኖ እኮ አባቴ ስንት ዓመት ነው? 31 32 ሊግ ገብቷል። ሜሲ በ17 ዓመት እንዴት ነው ልታወዳደር የምችለው? ሮናልዶ ደግሞ ከማድሪድ አነሱለት ማለት ነው። ለምን ሮናልዶ ከማንቼ ጀምሮ አልተሰራ? ይሄ ቲም ወይም ተጫዋች ለማጥላላት ሆን ብላችሁ የምታደርጉት ነገር ነው። እኔ በጣም እያስጠላኝ ያለውና ተረጋግታችሁ መጀመሪያ አይታችሁ ከዛ በኋላ ወስናችሁ ብትሄዱ ባይነኝ እኔ። ምክንያቱም ዝም ብሎ በስሜት ብቻ አሁን ዲክላን ራይስ ለምሳሌ አርሰናል ከመጣ ጊዜ ጀምሮ ቀጥ አድርጎ ያለምንም መዋዠቅ ቀጥ አድርጎ የያዘ ተጫዋች ነው። ብሩኖ ደግሞ የሆነ ከአሰልጣኝ አሰልጣኝ እንኳን ይቀያየራል። አሁን ካሪክ ከመጣ በኋላ ብሩኖ ምርጥ ነው። እኔ ብሩኖ በነገራችን ላይ መጀመሪያም ጥሩ ተጫዋች ነው፣ ግን ይበልጥ ብሩኖ እንዲታይ ያደረገው ካሪክ ነው። ሌላው መሀል ሜዳ በማካለልና ሜዳዎች ቲም ባላንስ በማድረግ ለቡድኑ በመሞት ብሩኖ ምርጥ ቢሆንም ግን በኳስ በማንሸራሸርና ኳስ ለቡድኑ ሚዛናዊ በማድረግ ድክመት አለበት። ይሄ ማይካድ ነው። ስለዚህ ይሄ ነገርስ እንዴት ብታስቡት ነው? ቦታቸው አለመገናኘት እንዳለ ሆኖ ማለት ነው። ሲቀጥል እያንዳንዱ ተጫዋች በሆነ ሰዓት ትንሽ ብቃት ባሳየ ቁጥር ሮጣችሁ ከሆነ ተጫዋች በማገናኘት እከሌ የዚህን ያህል ብቃት አለው እከሌ እንዲህ ነው ብላችሁ ባትለቁ፣ ቲማችሁ ቢያንስ ለትንሽ ጊዜ ተረጋግታችሁ እስኪያሸንፍ ጠብቃችሁ ከዛ በኋላ ስለ ቲማችሁ ብታወሩ ባይነኝ እኔ። ምክንያቱም ማንቸስተር ዩናይትድ በነገራችን ላይ ማንቸስተር ዩናይትድ የተሻሻለ የሆነ የመነቃቃት መንፈስ እየታየባቸው ነው። በነገራችን አዲስ ነገር ይዞ አልመጣም አሰልጣኙ፣ አሁንም ብታምኑም ባታምኑ። ምክንያቱም አሰልጣኙ የቡድኑ መንፈስ ብቻ ነው ያደሰው፣ መልበሻ ክፍሉ ብቻ ነው ያስተካከለው እንጂ አዲስ ፍልስፍና ማንቼ ይዞ አልመጣም አሁንም። ስለዚህ የዛን ያህል ማንቼ በጣም እንደዚህ የሆነ ተቀየረ ብላችሁ የዛን ያህል ብዙም ደስተኛ ባትሆኑ ባይነኝ። እያንዳንዱ ሰዓት ደግሞ ቪዲዮ ሲለቀቅ ተጣርቶ ተለይቶ ቲሙ ምን አይነት ነው፣ ድክመቱ ምንድን ነው፣ ያለበት ክፍተትስ ምንድን ነው ብላችሁ ብትለቁ ይሻላችኋል ነው የምለው። ሌላ አብዛኛው የማንቼ ደጋፊዎች ማንቼን አይደለም እያያዙ ያሉት አንዴ ከአንዱ ተጫዋች አንዴ ከአንድ ተጫዋች ነው። አንዴ ሲቲን ደግፈው ይነሳሉ፣ አንዴ ሊቨርፑል፣ አንዴ ብቻ እነሱ አርሰናል ብቻ አይሁን እንጂ ሌላው ቲም በራሳቸውም ቲም ጸንተው እየቆሙ አይደለም ለማለት ነው። ስለዚህ በእያንዳንዱ ሰዓት ሰው የሚሰራውን አይቶ ቀስ ብሎ ተረጋግቶ በሀሳብ መሞገት ነው። ካልቻለ ደግሞ እንደዚህ ነው ብሎ ማስረዳት ነው እንጂ ያልሆነ መረጃ ዝም ብሎ መልቀቅ እኔ አግባብነት አለው ብዬ አልገምትም። ሌላው ማንቸስተር ዩናይትድ በጣም ከሚገርሙኝ ነገር አሁን በዚህ ሰዓት ማንቸስተር ዩናይትድን ስለ ዋንጫ ያወሩታል። አርሰናል የዋንጫ ቲም አይደለም አንደኛ፣ ሁለተኛ ደግሞ ኳስ ፖሴሽን ላይ አርሰናል ይታማል። አባቴ ኳስ ፖሴሽን እኮ የመጀመሪያ ጊዜ ሀ ብለህ የተማርከው ከአርሰናል ነው። ተረጋጋ እንጂ አርሰናል ነው የኳስ ፖዚሽን እንዴት እንደሆነ በስርዓት ቁጭ ብሎ ያስተማረው ለፕሪሚየር ሊጉ አርሴን ቬንገር ናቸው። አሁን ግን ማንቼ የዛኔ ኳስ የታባቱ ያቅና ነው። ኳስ ዝም ብሎ ጠልዞ ነበር እየተጫወተ የነበረው። ምናልባት ካላያችሁት አናቅም ብሎ የፈርጊን እንደውም ፈርጊ ምንድን ነው ያለው? ምርጥ ዲፌንስ ያለው ቲም ዋንጫ ያስበላሃል፣ ምርጥ አጥቂ ያለው ቲም ደግሞ ጨዋታዎች ያሸንፉልሃል ነው ያለው። ታውቃለህ። ሌላው የቼላው ደጋፊ የጆዜ ሞሪኒዮ ቼልሲ ቻምፒዮንስ ሊግ ምናምን ሲበላ እናውቃለን እኮ በሙሉ ጨዋታ ከባርሳ ጋር 165 ኳስ ብቻ ነክቶ ነው ዋንጫ ይበላው። እያንዳንዱ ቲም እናውቀዋለን ከሲቲ እና ከባርሳ ውጪ። አሁንም ከአርሰናል የሚስተካከለው የለም። አርሰናል ያኔ እየተጫወተ ፖዚሽን ያን አክል ሲጫወት አይ አርሰናል ኳስ አልተጫወተም ዋንጫ አይበላም ምን ያደርጋል ጨዋታ ነበር የምትሉት። አሁን ደግሞ አርሰናል ለዋንጫ ሲጠጋ እንደናንተ ተጫውቶ ለዋንጫ ሲጠጋ አይ አርሰናል ኳስ ያስጠላል የሚያስጠላ። በተለይ በማንቼ እና በቼልሲ ደጋፊ ደግሞ ስለ ኳስ አጨዋወት መወራት የለበትም። እሺ ሊቨርፑል ያውራ ትንሽም ቢሆን ሊቪ ያውራ፣ በእናንተ ግን አያምርም ለማለት ነው። ሼር ኮፒ ሊንክ አድርጋችሁ አድርሱላቸው።
ባይ። መልካም ቀን ይውላችሁ። ወዳችኋለሁ ባይ